ሰላም ሰላም ውድ ቤተሰብ እንዴት ናችሁ? ባላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ እንደተለመደው በአዲስና በቆንጆ ቪዲዮ መጥቻለሁ። እንደምታዩት እንግዲህ በጣም ቆንጆ የሆነ የጋዝ ላይ ጥብስ ነው ይዤላችሁ የመጣሁት። ስፔሻል የሆነ በጣም ምርጥ አሰራር ነው። ቪዲዮ እንደምትወዱት ተስፋ አደርጋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። እንዲሁም ነባር ቤተሰቦቼ ስለምትደግፉኝ ስለምታበረታቱኝ አመሰግናለሁ። አሁን እንግዲህ ወደ አሰራሩ እኔ ሽንኩርት ትንሽ በርከት አድርጌ ነው ያዘጋጀሁት ማለት ነው። 3 ራስ የሚሆን እንደምታዩት እሱን እንግዲህ በዚህ መልኩ እከትፈዋለሁኝ ማለት ነውና የተጠቀምኩት ስጋ ደግሞ ሩብ ኪሎ የሚሆን ነው። እናንተ ደግሞ በዛ ቤተሰብ ከሆነ በዛ አርጋችሁ መስራት ትችላላችሁ ማለት ነው። እኔ ግን አነሳ አርጌ ነው የሰራሁት። ግን ሽንኩርቱ በዛ ሲል ስለምወድ ሽንኩርቱንም በዛ አድርጌዋለሁኝ ማለት ነው። እና ቃሪያ አዘጋጅቻለሁኝ። ከጎን ደግሞ ሽንኩርቱን በዚህ መልኩ ሁሉንም እንደዚህ ቆንጆ አርጌ ከትፈዋለሁኝ እና በጣም ቆንጆ አሰራር ነው። ተወዱታላችሁ። ቪዲዮውን ደግሞ እስከ መጨረሻው እንድትከታተሉ እንግዲህ በአክብሮት ጋብዛለሁኝ። ከዛ በኋላ እንግዲህ ጨርሻለሁኝ። ሽንኩርቱን ከከተፍኩት በኋላ ቃሪያውን ደግሞ ከትፈዋለሁ ማለት ነው። ይሄ በጣም የሚያቃጥለው ቃሪያ ነው። በጣም የሚያቃጥል አድርጌ ነው መስራት የፈለግኩት ማለት ነው። እና ጋዙ ላይ እንግዲህ መጥበሻዬን እጥዳለሁኝ። ከዛ ትንሽዬ የምግብ ዘይትና 1 ማንኪያ የሚሆን ደግሞ ቅቤ አድርጌበታለሁኝ ማለት ነው። ከዛ በደንብ ቆንጆ ሆኖ ሲግልልኝ ስጋውን እጨምራለሁኝ ማለት ነው። ስጋው እንግዲህ ትንሽዬ ከጮማ ጋር ቅባት ቢኖረው የተቀላቀለ ቢሆን ሞር ቆንጆ ነው ማለት ነው። እና እንደዚህ አርጌ እንግዲህ በደንብ አላገለባብጠውም። እዚህ ጋር በደንብ አርጎ ከስር ጥብስ ካለልኝ በኋላ ነው በደንብ አርጌ ማማስለው ማለት ነው። እና እንግዲህ እንደዚህ ቆንጆ ሆኖ እንዲበስልልኝ ትንሽ አላቀቀዋለሁኝ በማማሲያ እና ድርቅ ብሎ እንግዲህ በደንብ ቆንጆ ሆኖ ብስል ማለት አለበት ማለት ነው። እና እንደዛ አድርጌ ነው የምሰራው ማለት ነው። በጣም በጣም ነው የሚጣፍጠው። በጣም ቆንጆ ነው። እና እንግዲህ እንደዚህ አርጌ በደንብ አርጌ አገለባብጠዋለሁ። አሁን ከስር በደንብ እንትን ካለልኝ በኋላ በደንብ ድርቅ ካለ በኋላ እገለብጠዋለሁኝ ማለት ነው። እና በደንብ አርጌ አቀላቅለዋለሁኝ እንደዚህ እያፍታታሁኝ ማለት ነው። በጣም ነው የሚጣፍጠው። በጣም እንደዚህ ቆንጆ አድርጌ በደንብ በዘይቱ ጥብስ ነው ማደርገው። ከዛ እንግዲህ ሽንኩርት ነጭ ሽንኩርትን ያደረኩበት ነጭ ሽንኩርቱ በጣም እንግዲህ በጣም ወሳኝ ነገር ነው እና ሽንኩርቱን በደንብ በርከት አድርጌ ነው ያደረኩበት ማለት ነው። እና ቃናው ሽታው በጣም ልዩ ነው የሚያደርገው ነጭ ሽንኩርት ማለት ነው። ከዛ መጀመሪያ ላይ እንግዲህ ምንም ነገር ሳልጨምር በነጭ ሽንኩርቱ እንደዚህ አርጌ በደንብ አርጌ አበስለዋለሁኝ ማለት ነው። ያገለባበትኩኝ ሁሉም ጋር እንዲዳረስ አድርጌ ቆንጆ አርጌ በደንብ አበስለዋለሁኝ። ያው ስጋው ስለሚያያዝ እንደዚህ ማማሰል አለብን። እና እዚህ ጋር እንግዲህ ቅመሞች ተጠቅሜያለሁ። የተጠቀምኩት ቅመም ኮረሪማ፣ ሚጥሚጣ፣ ሮዝመሪን እና ጥቁር ቅመም ነው ያደረኩበት። በጣም ወሳኝ ቅመሞች ናቸው። እንግዲህ እነዚህ ነው እኔ የተጠቀምኩት ማለት ነው። እናንተ ደግሞ ከዚህ ሌላ ቅመም ሞር እንጨምራለን ካላችሁ ደግሞ መጨመር ትችላላችሁ ማለት። ይሄ ግን በጣም በጣም ልዩ ጣዕም ነው የሚሰጠው። ከዛ በደንብ አርጌ እንግዲህ እንዳልኳችሁ ስጋው ስለሚያያዝ በደንብ አርጌ እያማሰልኩኝ አፍታተዋለሁኝ ማለት ነው። በደንብ መማሰል ይፈልጋል። በዚህ መልኩ እንግዲህ በደንብ አርጎ ቆንጆ ሆኖ ከቅመሙ ጋር ተዋህዶ በደንብ ድርቅ ብሎ እንዲበስልልኝ ነው የምፈልገው። ድርቅ ብሎ ከዛ ጨው አድርጌበታለሁኝ ለጣዕም። ማጂ ስለማደርግበት ጨው ብዙ አላደረኩኝም። እንዳያችሁ ትንሽ ነው ያደረኩት። ያው ማጂ ስለማደርግበት ጨው ስላለው ማለት ነው።
ከዛ እንደዚህ አድርጌ በደንብ ቆንጆ ሆኖ ድርቅ ብሎ ከበሰለ በኋላ ሽንኩርቱን አደርግበታለሁኝ ማለት ነው። ሽንኩርቱን እንዳያችሁት እንግዲህ እኔ ትንሽ በርከት አድርጌዋለሁኝ። ሽንኩርቱን በርከት ስታረጉት በቃ ደስ የሚል ቃና ቆንጆ ነው የሚሆነው ማለት ነው። እና በደንብ አድርጌ እንግዲህ ሽንኩርቱንም አንድ ላይ አማስለዋለሁኝ። እንደዚህ ቆንጆ አድርጌ ካገናኘሁት በኋላ እንግዲህ ወደ ታች ትንሽ ይወርድልኛል። ትንሽ እሳት ከመታው በኋላ እያየሁት እንግዲህ በደንብ አድርጌ አቀላቅለዋለሁኝ ማለት ነው። በደንብ አድርጌ አማስለዋለሁኝ። ሽንኩርቱ ላይም ቅመሙ እንዲዳረስ ማለት ነው። እና እዚህ ጋር እንግዲህ አንድ ማጂ አድርጌያለሁኝ እና ትንሽዬ ውሃ አድርጌያለሁኝ። ውሃው እንግዲህ ማጂውን በደንብ አድርጎ ያሟሟዋል ማለት ነው። ከዛ እንደዚህ አድርጌ እንግዲህ ቆንጆ አድርጌ ሁሉም ተዋህዷል ማለት ነው። ውሃ ብዙ አላበዛሁኝም፣ እንደምታዩት ትንሽዬ ነው። ከዛ ውሃውን እንደዚህ አድርጌ ማጂውንም እንትን ካልኩት ካዋህድኩትኝ በኋላ እከድነውና ትንሽዬ እንዲተከተከ ተወዋለሁ ማለት ነው። አሁን እዚህ ጋር እንግዲህ ቆንጆ ሆኖ ውሃውም በጣም አልበዛምም፣ ግን ትንሽዬ ድርቅ ያለን እንዳይሆን ብዬ ማለት ነው ያደረኩበት እና ደግሞ ማጂውም እንዲሟሟልኝ ማለት ነው። እንደዚህ ከሆነ በኋላ ላወጣው ስል እንግዲህ አንድ ማንኪያ የሚሆን ቅቤ አድርጌበታለሁኝ። ከዛ ቅቤውን እንደዚህ በደንብ አድርጌ ላወጣ ስል ነው ያደረኩት ማለት ነው። አዋህደዋለሁኝ እና ቀድሜ የከተፍኩት ቃሪያ አለ፣ ቃሪያውን እጨምርበታለሁ ማለት ነው። የቃሪያው መጠን እንግዲህ ትንሽ እኔ እንዳልኳችሁ በጣም የሚያቃጥል ስለፈለኩኝ ነው። እናንተ ደግሞ ከፈለጋችሁ ትንሽ ቀነስ አድርጋችሁ መስራት ትችላላችሁ፣ ያው ሚጥሚጣ ስላለበት ማለት ነው። ከዛ እንደዚህ ቆንጆ አድርጌ በደንብ አዋህደዋለሁኝ። ሽታው ልነግራችሁ አልችልም እንዴት እንደሚጣፍጥ፣ በጣም ልዩ ነበረ። በጣም ነው የሚያምረው። አሰራሩም ቀላል ነው። እንግዲህ ምንም ያህል በ10 ደቂቃ የሚደርስ ነው ማለት ነው። ምንም ያህል ጊዜ አይፈልግም። ይኸው እንደምታዩት እንግዲህ የሚያምር ቆንጆ ሆኖ ተንተክትኮ 5 ደቂቃ እንግዲህ ደርሶልኛል። እሳቱን ቀነስ አድርጌ ከዛ እንግዲህ የማቀርብበት ጣባ ላይ አወጣዋለሁኝ ማለት ነው። በዚህ መልኩ እንግዲህ በእንጀራ መብላት እንችላለን፣ በዳቦም መብላት እንችላለን። አጋጣሚ ሆኖ እኔ እንጀራ ዝሺ ስላልመጣልኝ ግን ምግቡን ሰርቼ ስለጨረስኩኝ እንግዲህ እንደዚህ አቅርቤዋለሁኝ። በዳቦም መብላት ይቻላል፣ በእንጀራም ይቻላል ማለት ነው። ያው ስደት ላይ ያለን እንግዲህ እንጀራ እንደ ልብ ስለማናገኝ በማለት ነው። ከዛ እንግዲህ ዳቦዬን እኔ እንደዚህ ቆርጬ አዘጋጅቼዋለሁኝ ማለት ነው። እና ትንሽዬ ደግሞ ከጎን ሚጥሚጣ አደርግበታለሁኝ። በጣም ልዩ ነበረ። በጣም ነው የሚጣፍጠው። የዛሬው ቪዲዮ ይህንን ይመስል ነበር። እንደወደዳችሁት ተስፋ አደርጋለሁኝ። በቀጣይ እንግዲህ በአዲስና በቆንጆ ቪዲዮ እስከምንገናኝ የዛሬ ቪዲዮ ይህንን ይመስል ነበር። እንደወደዳችሁት ተስፋ አደርጋለሁኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ነባር ቤተሰቦቼ ላይክ፣ ሼር ማድረግ